ላለፉት 26 ዓመታት በንግድ፣ በኤሌክትሮሜካኒካል፣ በሆቴልና ሆስፒታሊቲ፣ በግንባታና በሪል ስቴት ዘርፎች በመሰማራት አስተማማኝና ጥራት ያለው አገልግሎት በመስጠት ላይ የሚገኘው ጸሜክስ ቢዝነስ ግሩፕ ከ1992 ዓ.ም ጀምሮ ጸሜክስ ግሎባል ኢንተርፕራይዝ በተሰኘው እናት ኩባንያው በአስመጪና አከፋፋይነትና በተለያዩ የንግድ ሥራዎች በመሰማራት በአሁን ጊዜ ባለ ብዙ ዘርፍ የኮርፖሬት ቡድን በማዋቀር ከፍተኛ ስኬት በማስመዝገብ ላይ የሚገኝ ግዙፍ ኩባንያ ነው። በአስመጪና ላኪነት ስራ ላይ በመሰማራት ለረጅም ዓመት ሲሰራ የቆየ ነው። እዚህም ስራ ላይ ከውጭ ሀገር የተለያዩ እቃዎች በማምጣት ሀገራችን ላይ በማከፋፈል የተለያዩ የመኪና እቃዎች፣ ምግብ ነክ እቃዎች እያመጣ ሲሰራ ቆይቶ እያደገ ሀብት እያዳበረ ልምድም እያዳበረ አሁን ለደረሰበት በኮርፖሬት ደረጃ ተዋቅሮ እየሰራ የሚገኝ ቢዝነስ ግሩፕ ነው። ጸሜክስ ቢዝነስ ግሩፕ በኮርፖሬት ደረጃ በ5 ህጋዊ የተለያዩ እህት ኩባንያዎች አማካኝነት ይሰራል። የውሃና ከውሃ ጋር የተያያዙ ምርቶች ስርጭት፣ ኤሌክትሮሜካኒካል ኮንትራክት፣ የግንባታና ሲቪል ምህንድስና ስራዎች፣ የሆቴልና ቢዝነስ፣ የሪል ስቴት ልማት፣ ሸቀጦችን ማስመጣትና ወደ ውጭ መላክ የንግድ ስራዎችን ያጠቃልላል። በአገልግሎት ጥራት፣ በታማኝነትና በሙያዊ ብቃት ታማኝ የኮርፖሬት ቡድን በመመስረት ዓለም አቀፍ ደረጃዎችን የሚያሟሉ ፕሮጀክቶችንና ምርቶችን በማቅረብና በተሰማራባቸው ስራዎች ላይ ትርጉም ያለው ተጽዕኖ እየፈጠረም ይገኛል። በከተማ ዳርቻና በገጠር ውሃ ልማት፣ በኤሌክትሮሜካኒካል ኮንትራክት ጸሜክስ ቢዝነስ ግሩፕ በገጠራማ የኢትዮጵያ ክልሎች ዘላቂ የውሃ አስተዳደርን ለማረጋገጥና አስተማማኝና ንጹህ የውሃ አቅርቦት በመፍጠር የላቀ የውሃ አያያዝ ቴክኖሎጂዎችን መተግበሩን ቀጥሏል። ለዚህም ማሳያው በመላ ሀገሪቱ ከ50 በላይ በመካሄድ ላይ ያሉ የውሃ አቅርቦትና የቆሻሻ ውሃ ማጣሪያ ተቋማት ስራዎችን በስኬት በማከናወን ላይ መገኘቱ ነው። ጸሜክስ ግሎባል ኢንተርፕራይዝ ከአስመጪና ላኪነት ተነስቶ አሁን በግሬድ 1 ኤሌክትሮሜካኒካል ኮንትራክተርነት እየሰራ የዌስት ዋተር ትሪትመንት ፕላንት፣ ዋተር ትሪትመንት ፕላንት እና ተዛማጅ የሆኑ የኤሌክትሮሜካኒካል ስራዎችን እየሰራ የሚገኝ ድርጅት ነው። ከፍተኛ ጥራት ያላቸውን ኤሌክትሮሜካኒካል መለዋወጫዎችን፣ የውሃ አቅርቦትና የግንባታ መሳሪያዎችን ከታመኑ ዓለም አቀፍ አቅራቢዎች በማስመጣት ለሀገር ውስጥ ፕሮጀክቶች በተመጣጣኝ ዋጋ በማቅረብ እንዲሁም በኤክስፖርት ዘርፍ እንደ ቡና፣ ሽምብራና ሰሊጥ ያሉ የግብርና ምርቶችን ለዓለም ገበያ በማቅረብ የደቡብ ምስራቅ አፍሪካ ግንባር ቀደም አከፋፋይ በመሆን ለሀገራችን የውጭ ምንዛሪ ፍሰት አስተዋጽኦ በማድረግ ላይ ይገኛል። የተለያዩ እቃዎችን ከአውስትራሊያ፣ ከጣሊያን፣ ከአውሮፓ፣ ከህንድ ከተለያዩ ዓለም ሀገራት ኤጀንትነት በመውሰድ እዚሁ ከውሃ እና ከኤሌክትሮሜካኒካል ሳንወጣ የእነዚህን እቃዎች በማስመጣት በብቸኝነት በማስመጣት እያከፋፈለ የሚሰራ ድርጅት ነው። ደረጃ 1 የኮንስትራክሽን ድርጅት የሆነውና የጸሜክስ ቢዝነስ ግሩፕ አካል የሆነው ራይኮን ኮንስትራክሽን የህንፃ ግንባታዎችን በሥራ ተቋራጭነት፣ የውሃ መስመር ግንባታዎች፣ የፍሳሽ ማከሚያና የቆሻሻ ውሃ ማጣሪያ ተቋማት ግንባታ፣ በመንግሥት ድጋፍ የሚደረግላቸው የመሠረተ ልማት ፕሮጀክቶችና ዩኒቨርሲቲዎችን፣ በጸሜክስ ቢዝነስ ግሩፕ ባለቤትነት የተያዙ ሆቴሎችና የቅንጦት አፓርትመንት ፕሮጀክቶች ግንባታዎች ላይ የተሰማራ የኮንስትራክሽን ድርጅት ነው። ጸሜክስ ሆቴሎችና ቢዝነስ በአዲስ አበባ ከተማ ሶፊተል ሆቴል የተሰኘ ባለ 5 ኮከብ ኢንተርናሽናል ሆቴል እንዲሁም በመቀለ ከተማ ናቪተል ሆቴል የተሰኘ ባለ 4 ኮከብ ሆቴል ከፈረንሳዩ አኮር ሆቴል ግሩፕስ ጋር በመሆን ግንባታቸውን በማጠናቀቅ ላይ የሚገኝ ሲሆን የቱሪዝም ኢንዱስትሪውን ለማሳደግ በሆቴልና ሆስፒታሊቲው ዘርፍ የራሱን አስተዋጽኦ እያበረከተ ይገኛል። ጸሜክስ ሪል ስቴት ቅንጡ የአፓርትመንት ፕሮጀክቶችን በዲፕሎማት ስታንዳርድ በጣም ተፈላጊ በሆኑ የአዲስ አበባ የከተማ ቦታዎች እየሰራ ለደንበኞቹ የሚያስረክብ የጸሜክስ ቢዝነስ ግሩፕ እህት ኩባንያ ነው።
ጸሜክስ ቢዝነስ ግሩፕ በተለያዩ ጊዜያት አቅመ ደካማ ወገኖቻችንን በመርዳትና በማዕድ ማጋራት መርሃ ግብሮች በመሳተፍ ለወጣቶች የሥራ ዕድል በመፍጠር ከከተማ አስተዳደሩ ለሚመጡ ማናቸውም የድጋፍና የተሳትፎ ጥሪዎች ምላሽ በመስጠትና ተሳትፎ በማድረግ በገጠራማ የትግራይ አካባቢ የሁለተኛ ደረጃ ትምህርት ቤት ገንብቶ ሙሉ ግብዓቱን በማሟላት የአካባቢው ማህበረሰብ እንዲገለገልበት በማድረግ ማህበራዊ ኃላፊነቱን በሚገባ እየተወጣ ሲሆን ከሚያገኘው የንግድ ገቢ ላይ ተገቢውን የገቢ ግብር ለመንግስት በወቅቱ በመክፈል ሀገራዊ ግዴታውን በመወጣቱ ከግብር ሰብሳቢ መስሪያ ቤቱ የምስጋና የምስክር ወረቀት ለማግኘት በቅቷል። ውሃና ኢነርጂ ሚኒስቴር የኢትዮጵያና ውሃና ኢነርጂ ሚኒስቴር የክልል ውሃ ቢሮዎች፣ ሹገር ኮርፖሬሽን፣ ኢንዱስትሪ ፓርኮች፣ ኢትዮጵያ ሺፒንግ ላይን፣ ማሪታይም አውቶሪቲ ብዙ ናቸው፣ ቫስት ናቸው የምናቀርባቸው ስራዎችና በመንግስት ዙሪያ ከነዚህ ጋር እንሰራለን። በዛው በሳኒቴሽንም ስለምንሰራ ዌስት ዋተር ትሪትመንቶች ፕላንታችን ደግሞ እነዚህ ፈንደሮች ይመጣሉ። ወርልድ ባንክ በለው ዩኒሴፍ፣ ጂአይዜድ ምናምን ደግሞ ፈንድ ይዘው መጥተው ሩራል ኤሪያ ላይ የውሃ አቅርቦት ስራንም የሳኒቴሽን የንጽህና የፍሳሽ ውሃንም ንጽህና መጠበቅ ላይም ስለምንሰራ ከነሱ ጋርም ኮላቦሬቲቭ የሆነ ስራዎች አብረን እንሰራለን። ጸሜክስ ቢዝነስ ግሩፕ በተሰማራባቸው ዘርፎች ላይ በርትቶ በመስራት በውጤታማነቱ የሚቀጥል ሲሆን በተጨማሪም በአዳዲስ የቢዝነስ ዘርፎች በተለይም በኤክስፖርትና በጤና ዘርፍ ለመግባት ስራዎችን በመስራት ላይ ይገኛል። ሁለት አዳዲስ ሴክተሮች ላይ አግሬሲቭሊ ለመግባት እያሰብን ያለነው አንደኛው የኤክስፖርት ሴክተር ነው። ኤክስፖርት ሴክተር ላይ የኤክስፖርት ሴክተራችን ላይ ለመግባት በቂ የሆነ ካፒታል፣ በቂ የሆነ ዝግጅት፣ በተደራጀ የሰው ኃይል እናም ነሰሰሪ የሆኑ ማሽነሪዎች ዌርሃውሶች አደራጅተን እየገባን ነው። ሌላኛው ደግሞ የሄልዝ ሴክተር ላይ ለመግባት አስበናል። ግዙፍ የሆነ ዓለም አቀፍ ስታንዳርዱን የጠበቀ ኮምፕሬሄንሲቭ ሆስፒታል እየገነባን ነው። ሕክምናን ለማግኘት ወደ ውጭ ሀገር የሚሄደውን በዛም አኳያ የሚወጡ የውጭ ምንዛሬዎችን ወደ ሀገር ውስጥ ለማስቀረት ኢንተርናሽናል ስታንዳርድ የጠበቀ ሜዲካል ቱሪዝም ብለን ልንጠራው የምንችለው በውጭ ሀገር ዶክተራት የሚመራ ሙሉ ማኔጅመንቱ በዛ የሚመራ ሆስፒታል ለመስራት ጫፍ የደረሰበት ዓመት ነው።